ሰላም እንዴት ናችሁ? ይህ ግሬስ አካዳሚ ነው። ባለፈው ክፍል አይ ቲንክ ስለ ዲክሽነሪ አውርተን ነበር፣ የተለያየ ነው። በዚህኛው ክፍል ደግሞ ስለ ፈንክሽን እናወራለን። ፈንክሽን ፕሮግራሚንግ ላንጉዌጆች ላይ በጣም ብሮድ የሆነ ሰፊ የሆነ ኮንሰፕት ነው። በተሻለኝ አቅም ቀለል አድርጌ ላሳያችሁ ሞክራለሁ። ከዲፊኒሽኑ እንጀምራለን። ዲፊኒሽኑ እዚህ ጋር እንደምታዩት በየትኛውም ፕሮግራሚንግ ላንጉዌጅ ፓይተንን ጨምረው ፈንክሽንስ አር ላይክ ሪዩዘብል ብሎክ ኦፍ ኮድ። ፈንክሽኖች ተደጋጋሚ የምትጠቀሟቸው ብሎክ ኦፍ ኮዶች ናቸው። አሁን ሌትስ ዝም ብላችሁ እዚህ ጋር እንደዚህ ኮድ ጻፋችሁ፣ ይሄን ኮድ ነው ብላችሁ አስዩም አድርጉ። ይሄን ኮድ እንደዚህ ድጋሚ መጻፍ ሳይጠበቅባችሁ እንዴት ነው ተደጋጋሚ ለመጠቀም የሚያስችላችሁ ኮንሰፕት ነው ፈንክሽን የምንለው። ስለዚህ ፈንክሽንን የምንፈልግበት አንደኛው ምክንያት የሆነን ታስክ ለምሳሌ በኤግዛምፕል እንየውና ሰርክል አላችሁ። ሰርክል ይሄ ክብ ማለት ነው። የክቡን ኤሪያ ካልኩሌት ማድረግ ፈልጋችሁ ያለ ፈንክሽን ጥቅም ያን ኤሪያ ካልኩሌት የሚያደርግ ፓይተን ኮድ ለመጻፍ ብትሞክሩ ምንድነው የምታደርጉት? ላሳያችሁ። ቀጥታ እንትን ልሂድና እዚህ ጋር አሁን ለምሳሌ ኤሪያ ካልኩሌት ለማድረግ ምን ያስፈልገናል? የክብ ማለት ነው ወር የሰርክል መጀመሪያ ራዲየሱ ያስፈልጋቸዋል። ስለዚህ ራዲየስ ልክነኛ ራዲየስ 1 5 እንበል። ስለዚህ ኤሪያ ካልኩሌት ለማድረግ ምን ታደርጉት? በፓይ 3.14 ታይምስ የክቡ ራዲየስ ከዛ በኋላስ ታይምስ 2። ስለዚህ አሁን ይሄ በዚህ መንገድ የሆነን ሰርክል ኤሪያ ካልኩሌት ማድረግ ትችላላችሁ። የትኛውን ፎርሙላ ተጠቅማችሁ 3.14 ታይምስ የክቡ የሰርክሉ ራዲየስ ታይምስ ነው ፓወር ኦፍ 2 ማለት ነው። ስለዚህ አሁን ደግሞ ሌላ ክብ መጣባችሁ። ሌላ ክብ ሲመጣ ሌትስ ሴ ራዲየሱ 10 የሆነ ራዲየስ 2 ልበልና ራዲየሱ 10 የሆነ ክብ ገጠማችሁ። የዚህንም ክብ ኤሪያ ካልኩሌት ለማድረግ ስታስቡ ምን ብታረጉት? ድጋሚ እዚህ ጋር ሌላ ኤሪያ 2 ብላችሁ እዚህ ጋር ምን ታረጋላችሁ? ሌላ ኮድ ጽፋላችሁ። ይሄ ምን ያደርገዋል? ሪፒቲቲቭ ያደርገዋል። ተደጋጋሚ ጽፉታላችሁ። አያችሁ። አሁን እዚህ ጋር ይሄ ሙሉ ኮዱን ኮፒ ላድርገውና ሴቭ ላድርገው። ከዛ እዚህ ጋር እንደምታዩት ራዲየሱ 5 የሆነ ካልኩሌት the area of circle with radius 5 እዚህ ጋር ካልኩሌሽን ሰራችሁ። የሰባቱም ሲገጥማችሁ ድጋሚ ካልኩሌሽን ትሰራላችሁና ፈንክሽን ይሄንን ነው የሚያስቀረው። የሆነ ብሎክ ኦፍ ኮድን ሪፒቲቲቭሊ እንዳትጠቀሙ፣ ተደጋጋሚ እንዳትጠቀሙ ሪዩዘብል ነው የሚያደርግላችሁ። ወር ደግሞ አንዴ ያን ኮድ ብሎክ ታስቀምጡና ምን ታረጉታላችሁ? ምን እንዴት ነው መጠቀም ትችላላችሁ። ያን ኮድ ሪዩዝ ማድረግ ትችላላችሁ። ስለዚህ ሐሳቡ እንዲመጣላችሁ እቺን ኮሜንት ላርገውና ሌትስ አሁን ፈንክሽን እንጠቀም። ፈንክሽን ስቴፕ ባይ ስቴፕ ስለምናወራ እዚህ ጋር ፈንክሽን ብዬ እንደዚህ ፈንክሽኑን ስጽፈው ኮንሰፕቱን አንደርስታንድ ባታረጉ ችግር የለውም። ዴፍ ትላላችሁ። ከዛ የፈለጋችሁት ፈንክሽን ኤሪያ ካልኩሌት የሚያደርግ ፈንክሽን ነው። ስለዚህ ስሙን ምን ትሰጡታላችሁ? ኤሪያ ትሰጡታላችሁ። ከዛ ራዲየስ ይቀበላል። ስለዚህ እናወራለን፣ ብዙ አትጨናነቁ። ከዛ በኋላስ ካልኩሌሽኑ ምንድን ነው? 3.14 ታይምስ የተቀበለው ራዲየስ ታይምስ ነው ፓወር ኦፍ ዋት 2። ስለዚህ ሌትስ ሴይ የሆነ ሰርክል ራዲየሱ 1 ነው ልበል። ራዲየሱ ስንት ነው? ሶሪ 3 ነው ልበል። ከዛ ይሄንኑ ኮፒ ላርግና እንደዚህ ስንት አለ? እንደዚህ 4 ሰርክሎች አሉ። ራዲየሱ ሌላኛው ሰርክል ራዲየሱ 5 ነው፣ ሌላኛው 8 ነው። ሰርክል 3 ማለት ነው። እዚህ ጋር ፈንክሽኑን እንደዚህ ዲፋይን አድርገናል። ስለዚህ የነዚህን ሰርክሎች ኤሪያ ካልኩሌት ለማድረግ ስትፈልጉ የምታደርጉት ጀስት ይሄንን ፈንክሽን ነው ኮል የምታደርጉት። ይሄንንም እናወራዋለን። ስለዚህ ብዙ መጨናነቅ አይጠበቅባችሁም። ስለዚህ የመጀመሪያውን ሰርክል ውጤት ማወቅ ስትፈልጉ ምን ታደርጋላችሁ? ውጤቱን ፕሪንት እንዲያደርግልን ምን ላድርገው? ካልኩሌት ኤሪያ ትሉና የመጀመሪያው ሰርክል ራዲየስ 1
ቫልዩን ትሰጡታላችሁ። አሁን ፕሪንት ባረገው በዚህ ይሄው እዚህ ጋር ምኑን ኤሪያውን ሰጥቶኛል። ሌትስ ሴይ የሁለተኛውን ብፈልግስ ጀስት በቃ ራዲየስ 2 ማድረግ ነው 7። አሁን አያችሁ ልዩነቱ። አሁን ሌትስ ሴይ እዚህ ጋር ሌላ 4 ሰርክሎች ብጨምር ጀስት እዚህ ጋር እንትኗን እቺ ቫሪያብሉን የሰርክሉን ራዲየስ ቫሪያብል አድ ማድረግ ነው። የላይኛው ኬዝ ላይስ አንኮሜንት ላድርገው ራዲየስ 1 5 ሲሆን ለብቻው ካልኩሌሽኑን ትሰራላችሁ። ሌላም ሰርክል ሲመጣ ለብቻው ትሰሩታላችሁ። ስለዚህ እዚህ ጋር እነዚህን 8 እንዳረኩት ነው 10 እንዳረኩት ይሄን 10 ባረገው ኮዱ ምን ያህል አስቀያሚ ሊሆን እንደሚችል አስባችሁ ታላያችኋል። ጀስት 6 የ6 ሰርክል ኤሪያ ካልኩሌት ለማድረግ ይሄን ሁሉ ፓይተን ኮድ መጻፍ ሊጠበቅባችሁ ነው ማለት ነው። ስለዚህ በአጭሩ ፈንክሽን ምን ለማድረግ ነው የሚጠቅማችሁ? ሪዩዘብል ኮድ ለመስራት ነው እዚህ ጋር እንዳለው ማለት ነው። ጀስት እቺ ላይን ዝም ብላችሁ ይሄን አንድ ፈንክሽን እዚህ ጋር ዲፋይን ታደርጋላችሁ ከዛ ኮል ማድረግ ነው። ስለዚህ ስለ ፈንክሽን ስቴፕ ባይ ስቴፕ ደግሞ እናውራ። ፈንክሽን ፓይተን ላይ ክሬት ስታደርጉ የመጀመሪያ ስቴፓችሁ የሚሆነው ፈንክሽናችሁን ዲፋይን ማድረግ ነው። ፈንክሽናችሁን ዲፋይን ማድረግ ነው ሲባል ምን ማለት ነው? ፈንክሽናችሁ ምን እንደሚሰራ ለፓይተን ኤክስፕሊሲትሊ መናገር ማለት ነው። እዚህ ጋር ለምሳሌ አሁን ይሄ ፈንክሽን ዲፊኒሽን ነው። ተረዳችሁኝ አይደለ? እዚህ ጋር ምን እያደረኩ ነው? ፈንክሽኔ ኤሪያ ነው ካልኩሌት የሚያደርገው። ራዲየስ የሚባል አርጊመንት ይቀበላል። ስለ አርጊመንት እናወራለን። ከዛ ይሄንን ነው ሪተርን የሚያደርገው። ሪተርን ስለሚለውም ስቴትመንት እናወራለን። ስለዚህ አሁን ይሄ ምንድነው የሚባለው? ዲፋይኒንግ ፈንክሽን ነው የሚባለው። ከስክራች እሱን እንስራው። ስለዚህ የዲፋይኒንግ ፈንክሽን ቤዚክ ሲንታክስ ስቴትመንት ምንድነው? ዲፊኒሽኑንም እስቲ እናወራበት። በአጭሩ to define a function means to tell Python what the function should do but it does not run it። እንዴት ረን እንደምናደርገው እናወራለን። ስለዚህ ጀስት ለፓይተን ፈንክሽኑ ምን ማድረግ እንዳለበት ይነግረዋል። ነገር ግን ኤክስኪዩት አያደርገው። ሲንታክሱ ይሄ ነው። ዴፍ ይባላል ፈንክሽንን። አሁን ለምሳሌ ኮንዲሽናል ስቴትመንቶችን ለመጻፍ ምን ምንድነው የምትጠቀሙት? ኢፍን አይደል? ፈንክሽን ዲፋይን ለማድረግ ዴፍ የሚባል ኪወርድ አለ። ከዛ ፈንክሽን ኔም አለ። ፈንክሽን ኔሙ ምንም ሊሆን ይችላል። ከዛ በኋላስ ፓራንተሲስ አለች። እንደዚህ ታረጉና ምን ታረጋላችሁ? ካልኩሌት ይሄ ኮድ ብሎካችሁን እዚህ ጋር የምትፈልጉትን ሎጂክ ትጽፋላችሁ ማለት ነው። ሌትስ ሴይ ሄሎ ወርልድ ፈንክሽን እንጻፍ። ዴፍ ይሄ ፈንክሽን ምን እንዲያደርግልኝ ይፈልጋለሁ? ሄሎ እንዲልልኝ ይፈልጋለሁ። ስለዚህ እዚህ ጋር ተመጡና print what hello world። አሁን ይሄ ሄሎ የሚባለው ፈንክሽን ታስኩ ምንድነው? ጀስት ሄሎ ወርልድ ሚል ቴክስት ምን ማድረግ ነው? ፕሪንት ማድረግ ነው። ስቲል ግን አሁን ረን ባረገው ምን ያደርገው? ረን ላርገውና ላሳያችሁ። ረን ባረገው ምንም አውትፑት አይኖረውም። ለምን? ጀስት ዲፋይን አረጋችሁት እንጂ ረናል እንዴት ነው ረን እንዲያረጋ አላረጋችሁትም። ይሄ ፈንክሽን ኤክስኪዩት እንዲሆን ሌላ ስቴፕ ያስፈልገዋል። ስለዚህ ይሄው እዚህ ጋር እንዳለው ይሄው ይሄ አለ። እዚህ ጋር እንደምታዩት ይሄ ኢምፖርታንት ዲቴል ይላል። nothing happens until you call it። ሶ ይሄው ፈንክሽኑን እዚህ ጋር ዲፋይን አረግ ነው። ግን እንዴት ይሄን ፈንክሽን ኤክስኪዩት እንዲያረግ ማድረግ ትችላላችሁ? እንደዛ ለማድረግ ነው የምታረጉት ስቴፕ 2 calling a function። calling a function ማለት ይሄው እዚህ ጋር calling a function means you are asking Python to execute the code inside that function። ሶ እዚህ ዲፋይን ያረኩት ፈንክሽን ውስጥ ያለው ሎጂክ ኤክስኪዩት አድርግልኝ ብላችሁ ኦር ረን አድርግልኝ ብላችሁ ለፓይተን ትእዛዝ የምታስተላልፉት ስቴፕ ምን ይባላል? ኮሊንግ ፈንክሽን ይባላል። እሱን ደግሞ እንዴት ነው የምታረጉት? ፈንክሽን ኔማችሁን ጽፋላችሁ። አሁን እዚህ ጋር ፈንክሽን ኔም ምንድነው? ሄሎ ነው። ከዛስ ፓራንተሲስ ታረጋላችሁ። ሴቭ አድርጋችሁ ረን ባረግ እንደምታዩት ሄሎ ወርልድን
ዲስፕሌይ ያደርጋል ማለት ነው። አሁን ይሄ ፓርት ዲፋይኒንግ ፈንክሽን ነው። ይሄስ ኮሊንግ ነው። ሌትስ ሴ ሲምፕል ፈንክሽን ልስራ። አሁን እዚህ ጋር ሰም ዴፍ ፈንክሽን ኔሙ ሰም ነው። ከዛ ይሄ ፈንክሽን ጀስት ምንድነው የሚያደርገው? ሪተርን የሚያደርገው ዋንን አንድ ሲደመር ሁለት ነው። አንድ ሲደመር ሁለት ስንት ነው? 3 ነው። አሁን ይሄን ረን ባረገው ምንም ሀፕን አያደርግም። ለምን? ምክንያቱም ኮል አላረኩትም። ኮል አድርገው እዚህ ጋር መጥቼ ሰም ብዬ ኮል ባረገው እዚህ ጋር ኤክስፔክት አድርጉ 3 የሚል ውጤት ሪተርን 3 ያላርገው። ኦኬ እሺ ይሄ ሰምን ቫልዩ ሰም የሚባል ቫሪያብል ላይ እንትን ላድርገው ኦር ደግሞ ፕሪንት እናድርገው። ፕሪንት ከሰም የሚመለሰውን ቫልዩ ረን ባረገው 3 ይወጣል። ይሄው ስለዚህ እንትን ኮል ስታረጉት ነው እዚህ ሎጂኩ ኤክስኪዩት የሚደረገው። አሁን ይሄንን ዝም ብዬ ተደጋጋሚ አሁን ይሄንን ሰም የተባለውን ፈንክሽን 3ቴ ኮል ባረገው ባይዚ 3ቴ ይሄንን ቫልዩ ሪተርን ያደርግልኛል። እሱን በፕራክቲስ እንያ አያችሁ አይደል? 3ቴ ምን ያደርገዋል? ሪተርን ያደርገዋል። ስለዚህ አሁን ይሄ ኮሊንግ ሶስተኛ ስቴፕ ነው። ነገር ግን አሁን ይሄ ፕራክቲካል አይደለም አይደል? አሁን እንደዚህ ሃርድ ኮድ ማድረግ አሁን 1 ሲደመር 2 ብል ነገ ሌላ ቁጥር መደመር ስፈልግ እዚህ ጋር መጥቼ ዋናውን ሎጂኩን አስታክዬ ከዛ እንደዚህ 6 እንዲያደርግ ማድረግ አሁን ፕራክቲካል አይደለም አይደል? እሱን ለማስተካከል ምን ታደርጋላችሁ? ፓይተን ላይ ኢንፑት ከዩዘር እንትን እንደሚቀበለው ፈንክሽንም ደግሞ ፓራሜትር ይቀበላል። ሌትስ ሴይ እዚህ ጋር ልምጣና የሆነ ፈንክሽን ድምር እንዲሰራላችሁ ፈለጋችሁ። እሱን ለማድረግ ነው የምታደርጉት። እዚህ ጋር a እና b የሚባል ቫሪያብል አድ ታደርጋላችሁ። ከዛ ሪተርን a + b ከዛስ እዚህ ጋር ልምጣና print what sum ከዛ 4 and 6 ረን አድርገው 10 ይላል። ይሄ እንዴት ተፈጠረ? እዚህ ጋር ፈንክሽን ዲፊኒሽናችሁ ላይ ምን አርጋችኋል? ፓራሜትሮችን ፓስ አርጋችኋል ወር ደግሞ አስቀምጣችኋል። ፓራሜትር ምንድነው? ፓራሜትርስ are placeholders that lets your function accept input values። ፓይተን ኮድ ከዩዘር ኢንፑት ሜተድን ተጠቅማችሁ ይሄ ኢንፑት እንደምትቀበሉት ሁሉ ፈንክሽን ላይ ደግሞ ፓራሜትርን ተጠቅማችሁ እዚህ ውስጥ ያለው ሎጂክ ኢንፑት አክሴፕት እንዲያደርግ ምን ታረጋላችሁ? ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ምን እያደረግን ነው? ዲፊኒሽኑ ላይ a እና b የሚባሉ ፓራሜትሮች አስቀምጠናል። ይሄ ምን እያለ መሰላችሁ? ይሄ ፈንክሽን ኮል ሲደረግ a እና b የተባሉ ሁለት ቫልዩስ ምን አረጋለሁ? ኤክስፔክት አረጋለሁ። ስለዚህ አሁን እዚህ ጋር ባዶ ብልክለት ኮል ሳረገው ሰሚለውን ፈንክሽን ኮል ሳረገው ባዶ ቢሆንስ ረላ አርገው አያችሁ አይደለ? sum missing two required positional arguments a and b ሶ እዚህ ጋር ኮል ስታረጉት ይሄን ዲፋይን ያደረጋችሁትን ፈንክሽን a እና b የሚባል ሁለት ቫልዩ አድ ማድረግ አለባችሁ። አሁን ለምሳሌ እዚህ ጋር ባይዚ ሄሎ ብል ስትሪንግ ራሱ ይቀበላል። አይ ቲንክ ሄሎ ወርልድ ብል ኮንካትኔት አድርጎ ዲስፕሌይ ያደርግልኛል። ጀስት ግን ሁለት ፓራሜትር ኤክስፔክት ያደርጋል ኮል ሳረግ ይሄው ሄሎ ወርልድ ብሎ እንትን ያደርጋል። ስለዚህ ይሄ ፓራሜትር የምንለው ይሄንን ነው። እስቲ አሪፍ ኤግዛምፕሎች ካሉ እንመልከት። ለምሳሌ ቅድም ምን አድርገን ነበር? ይሄን ላጥፋውና ዴፍ ብለን ሄሎ የሚባል ፈንክሽን ክሬት አድርገን ከዛ ፕሪንት ምን አለን? ሄሎ ወርልድ አለን። ሄሎ ወርልድ አለን። ከዛ በኋላ ግን ኮል ስናደርግ ይሄንን ፈንክሽን ሁሌ መልቲፕል ታይም አሁን ኮል ብታደርጉት ምንድነው የሚያደርገው? ጀስት ዝም ብሎ እንትን አይደለም የሚያደርገው። ጀስት ይሄ ኮል ባደረገው ራሱ እንትን ያደርጋል። ሄሎ አሁን ይሄንን መልቲፕል ታይም ኮል ባደረገው ምን ለውጥ አለው? በቃ ዝም ብሎ ሄሎ ወርልድ ነው የሚለው። ነገር ግን ፓራሜትር እንዲቀበል ባደረገውስ
ኔም የሚባል ፓራሜትር ላይ ሴት ይቀበል ላርገው አሁን ረን ላረገው ልሞክር ሚሲንግ ዋን ሪኳየርድ ፖዚሽናል ፓራሜትር ስለዚህ እዚህ ጋር ኮል ሳረገው ምን ላርግ ቢኒያም የሚባል ፓራሜትር አድ ላርግለት ከዛ በኋላ እዚህ ጋር ምን ላርግ ፕሪንት ሲያደርግ የተቀበለውን ስም ምን ያርግልኝ ዲስፕሌይ ያርግልኝ ሄሎ ማን ቢኒያም ረን ላርገው ነው አያችሁ አይደለ ሄሎ ቢኒያም ስለዚህ አሁን እዚህ ጋር መጥቼ ለምሳሌ ሄሎ ብዬ ለሌላ ሰው ራሱ አሁን ለምሳሌ ሄሎ ንፍታሌም ረን ላርገው ሄሎ ንፍታሌም አያችሁ አይደለ ሶ ኢንፑት እንዴት ነው ፓራሜትር ምን ያረጋል በዚህ መንገድ ፓራሜትር ፓስ ማድረግ ትችላላችሁ ሞር ሎጂካችሁ የተሻለ እንዲሆን ያረጋግላችኋል ለምሳሌ እዚህ ጋር ኤግዛምፕል አለ ሁለት ቁጥሮች መደመር ቀድመን ሰርተናል ግን ድጋሚ እንስራው እስቲ ዴፍ ትሉና አድ ትላላችሁ አዲሽን እየሰራችሁ ስለሆነ ምን ማድረግ አለባችሁ ሁለት ፓራሜትሮች መቀበል አለባችሁ አይደል ሁለት ነምበሮች ኮል ስታረጉ መቀበል አለባችሁ ከዛ ሪዛልት ትሉና a plus b ትላላችሁ ሎጂኩ ላይ ሶሪ a plus b ከዛስ print the sum is result ስለዚህ ይሄ ፈንክሽን ኮል ሲደረግ ምን ኤክስፔክት ያደርጋል ሁለት ቁጥሮች a እና b የሚባሉ ምን የሚሆኑ ፈንክሽን ውስጥ ተደምረው ሪዛልት የሚባል ቫሪያብል ላይ ስቶር አድርጋችሁት ከዛ ፕሪንት የምታደርጉት ማለት ነው አሁን እዚህ ጋር አድ ከዛ 1 2 ብል the sum is 3 ብሎ ያመጣልኛል ይሄው ከዛ ሌላ ድጋሚ ኮል ባረገው 2 3 ባረገው ደግሞ the sum is 5 ብሎ ያመጣልኛል ይሄው the sum is 5 ስለዚህ ይሄን ፈንክሽን ምን ያያረጋችሁ ነው ሪዩዝ ያያረጋችሁት ነው ስለዚህ ምን አድርገናል ሶስት ስቴፖች አይተናል የመጀመሪያው ዲፋይኒንግ ፈንክሽን ይሄው ዲፋይኒንግ ከዛስ ኮሊንግ ከኮሊንግ በተጨማሪስ አዲንግ ፓራሜትር እዚህ ውስጥ አድ ማድረግን አይተናል አሁን እስቲ እንደ ስቴፕ 4 ደግሞ ሪተርኒንግ ቫልዩስ ፍሮም ፈንክሽንስ ኦሬዲ ቀደምም ስናደርግ ነበር ሶ when a function returns something it gives a value back to the place where it was called so let's see እዚህ ጋር ፕሪንት እያደረግን አይደለም እንበል ፕሪንት ሳይሆን ሪተርን የሚለውን ኪወርድ እንጠቀም እዚህ ጋር ምን እያደረግን መሰላችሁ እዚህ ጋር ይሄ ፈንክሽን ምን እያደረገ ነው ኮል ሲደረግ ይሄን እዚህ ጋር ይሄ እኔ ኮል ሲደረግ ይሄ ፈንክሽን ዲፊኒሽን የሆነ ቦታ ላይ ኮል ሲደረግ ምን አርግ ይሄን ቫልዩ ምን አርግልኝ ስጠው ጊቭ አርግለት ይሄ ሪዛልት የሚባለውን ቫልዩ ያለ ነው ስለዚህ አሁን እዚህ ጋር አድ ዋን ቱ ስል ይሄ ፈንክሽን ለዚህ ምን ያያረጋው ነው ድምሩን ይሄ ሪዛልት የሚባለውን እየሰጠነው አሁን እዚህ ጋር let's say ሪዛልት ዋን የሚባል ፓራሜትር አድ ባረግ ኮል ሲደረግ ምንድነው እዚህ ጋር የሚቀመጠው ሪዛልት ዋን ላይ መጥቶ ይሄ ሪተርን የተደረገው በዚህ ፈንክሽን ማለት ነው ሶ እሱን ፕሪንት አድርገን ማየት እንችላለን ሪዛልት ዋን ብል ይሄው 3 ለምን ዋን እና ቱን ስለዚህ እዚህ ጋር ዋን እና ቱን ሲሰጠው እዚህ ጋር a ላይ 1 ይቀመጣል b ላይ 2 ይቀመጣል ከዛስ 1 ፕላስ ወደ ታች ወደ ፈንክሽኑ ይገባና 1 + 2 3 ነው የስሪን ቫልዩ ሪዛልት ላይ ያስቀምጣል ከዛስ ይሄ ፈንክሽን ምን ያደርጋል ሪዛልት የሚባለውን ቫልዩ ሪተርን ያደርጋል ሪተርን የሚያደርገው የት ነው ይሄው እዚህ ጋር ዲፊኒሽኑ ያለላችሁ it gives a value back to the place where it was called የት ነው ኮል የተደረገው እዚህ ጋር ስለዚህ ሪዛልት የሚባለውን ቫልዩ ሪዛልት ዋን የሚባል ቫሪያብል ላይ ምን አረጋችሁት ስቶር አረጋችሁት ማለት ነው ሶ ያ ሪተርን በቃ እሱ ነው ሌላ ምንም ነገር የለውም ለምሳሌ ኢቭን ስትሪንግ አሁን ለምሳሌ እቺን ኤግዛምፕል እንሰዳት ይሄን ላጥፋው እዚህ ጋር እንደምታዩት ይሄ ፈንክሽን ግሪት ይባላል ኔም የሚባል ፓራሜትር ኮል ሲደረግ ኤክስፔክት ያደርጋል ስለዚህ ሪተርን የሚያደርገው ቫልዩ ምንድነው ሄሎ የተሰጠውን ኔም ከዛ ኤክስክላሜሽን ማርክ ስለዚህ እዚህ ጋር ኮል እናርገው ይሄው ግሪት የሚባለው ፈንክሽን ኮል ያደርግን ነው የሰጠነው ቫልዩ ምንድነው ኔም አሊስ ነው
ይሄ ሪተርን የሚያደርገውን ደግሞ ቫልዩ ምን ላይ ነው ስቶር እያደረግን ያለ ነው? ሜሴጅ ላይ ነው። ስለዚህ ሜሴጅን ፕሪንት ባረገው እዛ ፈንክሽን ዲፊኒሽኑ ላይ እንዴት ነው ሪተርን ያደረገው ቫልዩ ይመጣል። ይሄው ሄሎ አሊስ፣ ይሄው እዚህ ጋር ኤክስክላሜሽን ማርኩ ራሱ ሳይቀር አለ። ከዛ በተጨማሪ ቅድም እንዳየነው ካልኩሌትድ ቫልዩ እንትን ማድረግ ስላላችሁ ቅድም ለምሳሌ ድምር እንትን ስናደርግ ነበር፣ ድምር ሪተርን ስናደርግ ነበር። ሶ ካልኩሌትድ ቫልዩ ለምሳሌ እዚህ ጋር ኤሪያ ኦፍ ሰርክል፣ ይሄ ኤሪያ ኦፍ ሰርክል እንትን የሚያደርግ ይሄ ካልኩሌት የሚያደርግ ፈንክሽን ነው። ራዲየስ ይቀበላል። ከዛ ሪተርን የሚያደርገው ምንድን ነው? ኤሪያውን ካልኩሌት አድርገው ሪተርን ያደርጋል። የኤሪያ ካልኩሌሽን ምንድን ነው? 3.14 ታይምስ ራዲየስ ቱ ዘ ፓወር ኦፍ 2። ስለዚህ እንደዚህ ምንድነው ፎርሙላ ራሱ ሪተርን ማድረግ ይችላል ፈንክሽን። ይሄ ምንድነው አራተኛው ስቴፕ ነው። ለዚህኛው ክፍል እንደ መጨረሻ ስቴፕ እንድናየው የምፈልገው ነገር ምንድነው functions with default parameters። ሶ ቅድም ምን አይተን ነበረ? ኦኬ ፈንክሽን ሳይሆን ዴፍ ብለን ከዛ አድ የሚባል ፈንክሽን ዲፋይን አድርገን ኤ እና ቢ የሚባሉ ፓራሜትርስ ኤክስፔክት ያደርጋል ብለን ከዛ ኤ ፕላስ ቢን ሪተርን ያደርጋል ብለን ከዛ ኮል ስናደርገው ለምሳሌ አድ ብለን ያለ ፓራሜትር ኮል ስናደርገው ምን እያደረገ ነበር? ኢረር ሪተርን እያደረገናል ነበር። ይሄው እንደዚህ ምን ይላል? ታይፕ ኢረር ሚሲንግ ቱ ሪኳየርድ ፖዚሽናል አርጊመንትስ ኤ ኤንድ ቢ። ስለዚህ አንዳንዴ ያው እንደዚህ ፈንክሽናችሁን ዲፋይን አድርጋችሁ ኮድ ጽፋችሁ በጣም ኮምፕሌክስ ኮድ ጽፋችሁ አንዳንዴ ዩዘሩ ምን ሊያደርግ ይችላል? ሊረሳ ይችላል። ምን ማድረግ ፈንክሽኑን ኮል ሲያደርግ ቫልዩ ፕሮቫይድ ማድረጉን ወር ደግሞ ቫልዩ ማስቀመጡን ሊረሳ ይችላል። በእንደዚህ አይነት ኬዞች ዲፎልት ፓራሜትር የሚባል ኮንሰፕት አለ። እዚህ ጋር እንደምታዩት sometimes you want a function to have optional parameters if the user doesn't provide a value you want to use default። so ለምሳሌ እዚህ ጋር a1 b4 አልኩ። ከዛ ዝም ብዬ ቫልዩን ፕሮቫይድ ሳላረግ አድ የሚባለውን ፈንክሽን ምን አረኩት? ኮል አረኩት። ረል አርገው ሶሪ ኦኬ። እዚህ ጋር ሪተርን እያደረገ ስለሆነ ፕሪንት እያደረገ ስላልሆነ ይሄ ፈንክሽን ዲፊኒሽን ውስጥ ምን ማድረግ አለብን? ዲስፕሌይ ለማድረግ ፕሪንት ማድረግ አለብን። አያችሁ አይደል? 5 ነው። የትኞቹን እየተጠቀመው እዚህ ጋር ፕሮቫይድ እያደረኩት ያለውትን ቫልዩ ነው። ሌትስ ሴ አድ ላይ 2 እና 8ን ብጠቀምስ እዚህ ጋር ያስቀመጥኩት ነው የሚጠቀመው ወይስ እዚህ ኮል ሳረግ የተጠቀምኩት ነው የሚጠቀመው? እዚህ ጋር ካልኩሌት ለማድረግ ረል አርገው አያችሁ አይደል? 10 ነው። ስለዚህ 10 ነው። ስለዚህ የትኛውን ነው የተጠቀመው? እዚህ ጋር ያለውን ነው የተጠቀመው። ስለዚህ እዚህ ጋር a = 1 b = 4 ብሎ የተቀመጡት ቫልዩዎች ምንድናቸው? ኢን ኬዝ ዩዘሩ ፕሮቫይድ ማያረግ ከሆነ ባይ ዲፎልት ይሄን ተጠቀምልኝ ማለት ነው። ይሄው እዚህ ጋር ኖቱ ላይ ለምሳሌ እንትን አለ ጥሩ ኤግዛምፕል አለ። ኮፒ ላድርገውና ጊዜ ለመቆጠብ አሁን ለምሳሌ እዚህ ጋር ባይ ዲፎልት ገስት የሚባል ቫልዩ አለው ለኔም። ስለዚህ ኔም ኮል ሲያደርግ ኔሙን ፕሮቫይድ የሚያደርግ ከሆነ ኔሙን ነው የሚጠቀመው። እዚህ ጋር ሪተርን ሲያደርግ ፕሮቫይድ ካላደረገስ ኢንስቴድ ኦፍ ኢረር ጀነሬት ከማድረግ ይልቅ ምን ያደርጋል? ይሄን ገስት የሚለውን ይጠቀማል ማለት ነው። ስለዚህ ኮዳችሁ ብሬክ ሳያደርግ ረን ያደርጋል ማለት ነው። ይሄው እዚህ ጋር አሊስ የሚባል ቫልዩ ፕሮቫይድ ስላደረግን ገስትን ዲፎልቱን ሳይሆን የሚጠቀመው ይሄንን ነው። እዚህ ጋርስ ፕሮቫይድ አላደረግንም ኮል ስናደርግ፣ ስለዚህ ገስትን ይጠቀማል ማለት ነው። አይ ቲንክ ለዚህኛው ክፍል ስለ ፈንክሽን ይሄን ያህል ካወራን ይበቃል። ቀጣይኛው ላይ ሞር ኢንዴፕዝ ገብተን አንድ የመጨረሻ ክፍል ስለ ፈንክሽን እናወራለን። ከዛ በኋላ 3 ኦር 2 ፕሮጀክቶች እንሰራና ይሄ ቢጊነር ፓርቱን የፓይተን 30 days boot ካምፓችንን እንጨርሳለን ማለት ነው። ከዛ በኋላ አድቫንስድ ፓርቱ ኦር ኦብጀክት ኦሪየንትድ ፓርት እና ሌሎች ፓርቶች ይቀጥላሉ። ግሬስ አካዳሚ ነው። ቴንክ ዩ